ስሙኝ ገመናቸውን ነው ማወጣው ምናምን የሚለውም ካህን ይሳሳታል። ክርስቶስ በምሕረት በቸርነቱ በፍቅሩ ኃጢአቱን ነውሩን በደሉን ከልሉ እያሻገረው እንጂ ይሳሳታል። ጉድ የሚያስብል ኃጢአት፣ የሚያስደነግጥ ኃጢአት፣ ሁሉም ይሳሳታል። መነኮሳት አባቶቻችን ይሳሳታሉ። አንድ መርሳት የሌለብን ነገር አለ። እንዲህ ያሻገረን ምንድን ነው ሲባል ግን እንዳትረሱ የእግዚአብሔር ጸጋ እና ይች መነኩሲት ያንን ሰው ተመለከተች እና የስጋ ፍትወት ተሰማት። በስጋ ፍትወት ወደቀች እና ያም ሰው የዚችን መነኩሲት አቴንሽን እንዳገኘ ሲገባው ያወራት ጀመር። ከብዙ ቶታ በኋላ ከዛ ገዳም ጥላ ከእሱ ጋር እንድትጠፋ ሀሳብ ያቀርብላታል። ኃላፊነት የተሰጣትን የገዳሙን ቁልፍ ግን ለማን እንደምትሰጥ ማሰብ ጀመረች እና በስተመጨረሻ ምን አሰበች? ለአባቶች ብሰጥ እንዴት አደርጊያለሽ ብለው ከፍ ዝቅ አድርገው ይናገሩኛል፣ ስለዚህ ይቅርብኛለች እና አንዲት በእመቤታችን በቅድስት ድንግል ማርያም ስም ወደ ተሳለ ስዕል ቀርባ እንደው እመቤቴ ማርያም ሆይ እኔ ከዚህ በላይ አቅቶኛል፣ የምንኩስና ሕይወት ከብዶኛል፣ ከአንድ ወጣት ፍቅር ይዞኛል እና እባክሽ ይሄንን ቁልፍ አንቺ ተረከቢኝ፣ ሌላ ማንም ሊረከበኝ አይችልም፣ አንቺ ተረከቢኝ ብላ ከዛ ስራ አስቀምጣ ቁልፉን ከዛ ሰው ጋር ሄደች እና ብዙ ጊዜቶች ከነፉ። በኃጢአት መንገድ ወደቀች። ያ ሰው ክብሯን ነበርና የሚፈልገው ክብሯን ካገኘ በኋላ ከቤቱ ማስወጣት፣ ጎዳና ላይ ወደቀች። ሰው በቀረጸው ፕሮጀክት ፊቷ ተበላሸ። ሜካፑ ምኑ በነበረችበት ገዳም የቅዳሴው ጸበል ፊቷን ያበራ ነበር። ነገር ግን ሰው በቀረጸው ፕሮጀክት ሁሉ እንትኗ ተበላሸ እና ጸጉሮቿ ተንጨባረው ከተማ ላይ በቃ የወደቀ ምግብ የምትፈልግ ጎዳና ተዳዳሪ ሆና ቆየች። በስተመጨረሻ እዛ ገዳም እየሄደ አትክልት ይገዛ የነበረ አንድ ሌላ ሾፌር ተመለከተች እና እንደው ጥያቄ ለመጠየቅ ወደ እሱ ቀረበች። እንደው ከዛ ገዳም አትክልት አሁንም ትገዛለህ ብላ ጠየቀችው። እኔ ከዛ ገዳሙ አትክልት የምገዛ ብሎ መለሰላት። የጓሮን በር ቁልፍ ያዥ ማን ተቀየረ ብላ ጠየቀችው። ከዚህ ቀደም የጓሮን በር ቁልፍ የምትይዘው አንዲት ሴት መነኩሲት ነበረች እና በእሷ ቦታ ማን ተቀየረ ብላ ጠየቀችው እና በጣም ግራ መጋባት አይነት ሁኔታ ሊሆንና አረ ማንም አልተቀየረም፣ ከዚህም በፊት ቁልፍ የምትይዘው አንዲት ሴት መነኩሲት ነች፣ አሁንም ቁልፍ የምትይዘው ያችው ሴት መነኩሲት ነች አላት እና በጣም ደነገጠች በነገሩ እና በጣም ልቧ ጓጓ ይሄን ነገር ለማየት ደጋግማ ጠየቀችው እና ሹፌሩ የሚነግራት ምልክት በአጠቃላይ ልክ የራሷን ምልክት ነው እና ሁኔታው በጣም ግራ አጋባትና ፊቷን ታጥባ ሁለንተኗን አጽድታ አስኬሟን አድርጋ ቀሚሷን ለብሳ መስቀሏን አድርጋ ወደ ግዛ ገዳም በጓሮ በር በኩል ማለፍ ጀመረች እና ስትመለከት በሩ አካባቢ ልክ እንደሱ የለበሰች አንድ ሴት መነኩሲን ተመለከተች እና እኔ የመሰለች ሴት ማነች ብላ አጠገቧ ደርሳ ልትነካት ስትል ክብር ይግባት የክርስቶስ ኢየሱስ እናት ድንግል ማርያም በፊቷ ተገለጠችላት እና በፊቷ ወድቃ ሰገደች እያለቀሰች። እናቴ ሆይ እኔን ኃጥእ በደለኛ ባሪያሽን ይቅር በይኝ፣ እኔ የቆሸሽኩ ባሪያሽን ይቅር በይኝ፣ ከልጅሽ ከክርስቶስ ዘንድ አማልጅኝ እያለች አለቀሰች እና እመቤታችን ድንግል ማርያም ምን ብላ ነበር የመለሰችላት? እስከ ዛሬ ድረስ የት ጠፍተሽ ነው? ይኸው በአንቺ ቦታ ተተክቼ የገዳሙን በር ስከፍት ስዘጋ የነበርኩት እኔ ነኝ። በይ እንኳን መጣሽ፣ ይኸው ቁልፉን ያዢ፣ ወደ ስራሽ ተመለሺ ብላ ቁልፉን በፊቷ አስቀምጣ ከፊቷ ተሰወረች። የኔ ተወዳጆች ክርስቶስ አንድ ነገር ልነግራችሁ ፈልጌ ነው ይህን ታሪክ ያነሳሁት። ክርስቶስ ኃጢአት የሰሩ ልጆቹን የዚህን ያክል ይናፍቃል። ኃጢአት እንኳን የሰራ ቢኖር ነው የምላችሁ፣ ኃጢአት የሰሩ ልጆቹን የዚህን ያክል ይናፍቃል ክርስቶስ። እኔና እናንተ እነገሌ ላይ ጥላቻ ስላደረብን በሉት አስወጡት ሁለተኛ ምናምን አንበል እባካችሁን አንበል። በቤተ በሰንበት ቤት ውስጥ ሲያገለግል የነበረ ወንድማችንን ክርስቶስ እዛው የሰንበት ቤት አዳራሽ ላይ ሆኖ ይጠብቀዋል። ይህን ያክል ናፋቂ ነው ጌታ። በቤተ መቅደስ ያገለግል የነበረውን ወንድማችንን ክርስቶስ በቤተ መቅደስ ውስጥ ይጠብቀዋል። ክርስቶስ የተለያየንበት ቦታ ይጠብቀናል። እዛው ከክርስቶስ ጋር የተለያያችሁ፣ በዚህ አጋጣሚ ከክርስቶስ ጋር የተለያያችሁበት ቦታ እዛው ተመልሳችሁ ክርስቶስን አገኙት። ክርስቶስ እናንተን ይናፍቃል።
እናንተን በኃጢአታችሁ በሰራችሁት ነውር፣ በሰራችሁት በደል፣ በሰራችሁት ጥፋት፣ በሰራችሁት ስህተት በሰው አንደበት ተከፍታችሁ የሰውን አንደበት ምክንያት አደርጋችሁ ከቤተ ክርስቲያን የወጣችሁ ካህናት አባቶች፣ ዲያቆናት ወንድሞች፣ አገልጋይ ሊቃውንት፣ የቤተ ክርስቲያን ምዕመናን በአጠቃላይ እባካችሁን የሰውን አንደበት አትመልከቱ። ኃያል የሆነው ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ስጋውን የቆረሰ ደሙን ያፈሰሰው ኃያል አምላክ ጌታ ኢየሱስ ክርስቶስ እናንተን ይናፍቃል። ልክ እንደዚህ ከእርሱ ጋር የተለያያችሁበት ቦታ በር ላይ ቆሞ ይጠብቃችኋል። ከዚህ ቀደም ዘሙተን ነው ኦኬ፣ ከዘሞታችሁ በቃ እንዳትመለሱ ሚል የቤተ ክርስቲያን ስርዓት የለም። በንስሐ ሕይወት ተመለሱ። ክርስቶስ ከኛ የሚፈልገው ትልቁ ነገር ጸጸትን ነው። ዳዊትን ጌታ እንደ ልብ ያለው አምላካችን እግዚአብሔር እንደ ልብ ያለው እንዴት? ምክንያቱም ዳዊት ኃጢአትን እየሰራ የነበረ ቢሆን ነገር ግን ጌታዬ ሆይ ይቅር በለኝ ብሎ እንባውን እየፈሰሰ እግዚአብሔርን ምሕረት ይለምን የነበረ ፍጡር ነው። ስለዚህ እግዚአብሔር ዳዊት ለኔ እንደ ልቤ ነው አለ። በመሃል እንደ ጃር ተሿማ ሆነን ሰዎችን የምንገፋ ሰዎች እባካችሁ ከዚህ ስራችን እንቆጠብ። ካህን ከሆናችሁ እንደ ካህን እባካችሁን ሁኑ። እባካችሁ እግዚአብሔርን ባትፈሩ ካህን እንኳን ለመምሰል ሞክሩ። ሌላው ይቅር፣ እግዚአብሔርን እንኳን ባትፈሩ እንደው ቢያንስ ካህን እንኳን ለመምሰል ሞክሩ። ቢያንስ ምንም ቢሆን ደሞዝ እየተከፈላችሁ እንደው በስራው ላይ መገኘታችሁ ካልቀረ እግዚአብሔርን ባትፈሩት ቢያንስ እንደው እንደ ካህን ምሰሉ። ካህን ክህነትን የተቀበለው የሰውን ኃጢአት ሊደብቅ የሰውን ኃጢአት ሊከልል ነው። የክርስቶስ ቃል እንዳልገባቸው አንዳንድ አዳዲስ ክርስቲያኖች ቁጭ ብሎ የሰውን ኃጢአት ሊያም አይደለም፣ የነገሬን ኃጢአት እኔ ያወጣለሁ ሊል አይደለም፣ ሊፎክር ሊሸልልበት ሊዝት አይደለም። ክህነትን የተቀበለው የክርስቶስን ስልጣን ነው ካህን የተቀበለው። መልካ መድኃኔዓለም ላይ አንተ ውእቱ ሊቀ ካህናት ይለዋል። ካህናት የክርስቶስን ስልጣን ያገኙት እናንተ በምድር ያሰራችሁት በሰማይ የታሰረ ነው፣ እናንተ በምድር የፈታችሁት በሰማይ የተፈታ ነው ብሎ ክርስቶስ የራሱን ስልጣን የሰጣቸው ካህናት አይንተ እግዚአብሔር ናቸው። ክህነትን የተቀበሉት ቀድሞ የኔና የእናንተን ኃጢአት ለመደበቅ የኔና የእናንተን ኃጢአት ለመከለል ነው። ስለዚህ ባካችሁን አገልጋይ የሆነን ሰዎች እግዚአብሔርን ባንፈራ ቢያንስ እንደተሰጠኝ ስያሜ አገልጋይ የሆነን እንኳን እንታይ። የሰዎችን ኃጢአት በማጋለጥ የሰዎችን ኃጢአት ይሁት ተመልከቱት ምናምን በማለት ምናልባት ሰው ሊያጨበጭብ ይችላል፣ በለው ያዘው ሊል ይችላል። እመኑ ተባስቶ ግን አገልግሎት ሆኖ እግዚአብሔር ጋር የሚቀርብ መስዋዕት ግን አይሆንም። ክርስቶስ እንዲህ አይነት አገልግሎትን አገልግሉ ብሎ ለሐዋርያት ሲመተን አልሰጠም። እንዲህ አይነት ነገር የለም። በቃ ቤተ ክርስቲያን ቤታችሁ ናት። እንግዲያው በመካከል የበደለ ካለ ወደ ራሳችሁ ጠርታችሁ በመጀመሪያ መከሩት፣ የንስሐን እድሜ ስጡት። ሁሉ ነገር እንዴት ሚዲያ ላይ ይሆናል? የክህነት እኮ አንዳንድ ስራዎች በሚዲያ ላይ አይደለም የሚከናወኑት። ቤተ ክርስቲያን ሚስጥራቶች አሏት። እነዛን መከናወን ያለባቸውን ሚስጥራት ከሚዲያ ራቅ ተብሎ ልጆቻችሁን ጠርታችሁ ባካችሁ ቀሱ። እንዲያ ካልሆነ ግን እጅግ በጣም ስህተት ነው። ከቤተ ክርስቲያን ደግሞ ይሄን አጋጣሚ ምክንያቱ ነው። የኔ ተወዳጆች ሳይከፋን ቀርቶ አይደለም። በዚህ አጋጣሚ እውነቴን ነው የምላችሁ። እኔ አሁን ሳይከፋኝ ቀርቶ አይደለም፣ ቅር ሳልሰኝ ቀርቼ አይደለም። ግን የሰዎችን ጫጫታ የሰዎችን ጩኸት አይደለም የምመለከተው፣ የሚወደኝን ክርስቶስን ነው የማየው። የሚወደኝን ብዙ ነገሮች ይረብሹኛል እኮ። እኔን የሚወዱ ሰዎች፣ እኔን የሚያከብሩ ሰዎች በእንደዚህ አይነት ጫጫታ በእንደዚህ አይነት ጩኸት ሲረበሹ ሳልከፋ ቀርቼ አይደለም፣ ሳላዝን ቀርቼ አይደለም። እመኑን፣ የሰዎች ጫጫታ ማያስደነግጠኝ ከእነሱ አልፎ የእነሱ ጩኸት ማይጋረደውን ኃያል የሆነውን አምላክ ክርስቶስን ስለማይ ነው፣ የቤተክርስቲያኔን ራስ። ስለዚህ የሰው ጩኸት እኔ ደንታ አይሰጠኝም። ግን በሰው ጩኸት በሰው ጫጫታ በሰው ሐሜት ከቤተ ክርስቲያን ምክንያት አደርጋችሁ ወጣችሁ እና መደባቂያችሁን ታድሶ እያላችሁ ይገባችሁ። በዚህ አጋጣሚ ክርስቶስ እናንተን ይናፍቃል። ወደ እናታችሁ ቤተ ክርስቲያን ተመለሱ። ወደ ቤተ ክርስቲያን ተመለሱ። በቃ ወደ ቤተ ክርስቲያናችሁ ወደ እናታችሁ ቤተ ክርስቲያን ተመለሱ። ክርስቶስ እናንተን
ክርስቶስን እንድንመስል በእውነት የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ለሁላችን የንስሐን ዕድሜ ይስጠን። ይህን ነገር የተሰማኝን የተናገርኩት። እሺ የተሰማኝን ከተሳሳትኩ እታረማለሁ፣ ካጠፋው እክሳለሁ። የተሰማኝን የተናገርኩት የኔ ተወዳጆች እና ማንንም ያማከለ ንግግር አይደለም የተናገርኩት። እሺ ማንንም ያማከለ አይደለም። ጀስት ግን እንዲህ አይነት መንፈስ ህይወት ግን ቢኖረን መልካም ነው ለማለት ያክል ነው። እንዲህ ስላችሁ ፈለገም ደግሞ የሆነ ፍጹም መንፈስ የሆነ ሰው ነው እያልኳችሁ አይደለም። እሺ በጣም ብዙ የሚስት በጣም ብዙ የሚበድል ክርስቶስን በጣም ብዙ የሚያስቀይም ነው። ግን ምንም ቢሆን እኛ ክርስቲያኖች ነን በክርስቶስ። ስለዚህ ክርስቶስን ልንመስል ይገባል። የበደሉ ወንድሞቻችን የምናርምበት መንገድ ሞር በጸጸት ለንስሐ እንዲደረደሩ የሚያደርግ መሆን አለበት እና ይሄን አስምሩበት። በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ተወዳጆች። እጅግ በጣም 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 አድርጌ ነው የማመሰግነው። እንግዲህ የፖስትኩት ቪዲዮ ምን ያክል ይታይ እርግጠኛ አይደለሁም፣ ግን ሁላችሁም የገባችሁ ኪዳነ ምሕረትን የምትወዱ በደንብ 16 ጊዜ ቀሱን እየነካችሁ ኮፒ ሊንክ አድርጉ። ሁላችሁም እዚህ ውስጥ ያላችሁ ቶች ወንድሞች ቪዲዮን በደንብ ሪፖስት አድርጉት የኔ ተወዳጆች። ማንም ሰው ሲሆን እንደው ከሁሉም ጋር ተዋደን ብናገለግል ቤተክርስቲያን ደስ ይለናል። ቢኖሩ ቅር የተሰኙስ ቢኖሩ እኛን ማየት የማይፈልጉ ሰዎችስ ቢኖሩ ዊ ዶንት ኬር። እውነቴን ነው የምላችሁ፣ ዊ ዶንት ኬር። በቃ ምንም ማድረግ አንችልም። የምናገለግለው ክርስቶስን ነው። እነሱ እየተከፉ ክርስቶስን እናገለግላለን። እነሱ ቅር እያላቸው ክርስቶስን እናገለግላለን። ሆኖ ግን እንደ ወቅሰው እኛም በልጅነት ታርመን ይቅርታ መጠየቅ ያለብንን ይቅርታ ጠይቀን እነሱንም አክብረን ያጠፋነው ነገርም ደግሞ ካለክሰን ክርስቶስን የበለጠ በፍቅር ከእነሱ ጋር እንደው ብናገለግል ደስ ይለናል። አየለም አሁንም ምናምን እንዲህ አይነት ስታፍ ቢኖርስ ዊ ዶንት ኬር። አንድ መዝሙር እንስማ የኔ ተወዳጆች፣ በጣም ወደሆነ አንድ መዝሙር እንስማና እንለያይ። እሺ በጣም ወደው መዝሙር ነው። ለዚህ ያደረስከኝ ጌታዬን ማነኝ? ሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ከቶ አልጎሎበታል ብለህ ሳትነግረኝ ለዚህ ያደረስከኝ ጌታዬን ማነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን፣ ጽልመት፣ ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊትህ ሲለካ። ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ። ከቶ አልጎሎበታል ብለህ ሳትነግረኝ ለዚህ ያደረስከኝ ጌታዬን ማነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ቀን
ተነሳው ከመቃብር ስመሰክር እኖራለሁ ስራህን ስናገር መጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ቀለክተህ ጊዜን አይተህ ሰውን የማትከዳ ያለ ወረት ትመጣለህ እኔን ልትረዳ ከኔ ሌላ ወንድሞቼ ባልስተካከል ማማ ሆነ ከፍ አረከኝ አንተ ሰው አትልቀኝ መጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። እንደ እናት ልጅ እንዳልቆጥርህ ከዚህም ትበልጣለህ ከአንተ በቀር ያፈቀረኝ ምድር ስለሌለ ስለ ስምህ መነቀፌ ክብሬ ነው ማይበቄ በምን መንገድ ላስደስትህ እንደምን አድርጌ መጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሰዓት ኖሮኝ ይህን መዝሙር በደግመው እጅግ በጣም ደስ ይለኝ ነበር፣ ግን ሰዓት የለም። የኔ ተወዳጆች እንደ እግዚአብሔር መልካም ፈቃድ ሰኞ እንገናኛለን። እሺ፣ ሰኞ በደንብ ላይፍ ከፍተን የተለያዩ ሀሳቦችን እያነሳን እንማማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን እና የኔ ተወዳጆች ሁላችሁም በጸሎታችሁ አስቡን፣ እኔንም በጸሎታችሁ አስቡን። ባላችሁበት ቦታ በሚቀርባችሁ ቤተ ክርስቲያን ምናልባት ዛሬም ለሰርክ ጉባኤ ወደ ቤተ ክርስቲያን የምትሄዱ ካላችሁ ነገም እንደው መልአኩ ቅዱስ ገብርኤልን ለማንገስ የተለያዩ ገዳማት የምትሄዱ ካላችሁ ከነገ ወዲያም የቅዱስ ገብርኤልን ክብረ በዓል ለማክበር የተለያዩ ገዳማት በተለያዩ አድባራት የምትገኙ ክርስቲያኖቶች ወንድሞች ካላችሁ እንደው በክርስቶስ ፍቅር ለለምናችሁ ሁላችሁም በጸሎታችሁ አስቡኝ። ክርስትና ስሜ ገብረ ሕይወት ነው። ደግሞ ለእናንተና ሼር እንዳታርጉላችሁ ክርስትና ስሜ ገብረ ሕይወት ነው እና ሁላችሁም በውዳሴ ማርያማችሁ በዳዊታችሁ በጸሎታችሁ በቃ ለጸሎት በቆማችሁበት ሰዓት ሁሉ በጸሎታችሁ አስቡኝ። እሺ የኔ ተወዳጆች የክርስትና ስሜ ገብረ ሕይወት ነው። ሁላችሁም በጸሎት አስቡኝ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እጅግ በጣም ነው መወዳችሁ። እግዚአብሔር አምላክ አጽራረ ቤተክርስቲያንን ያስታክስልን፣ ለቤተክርስቲያናችን ትንሣኤን ያምጣልን። በዚህ ሰዓት ተርበው ያሉትን፣ ታርዘው ያሉትን፣ ተጨንቀው ያሉትን፣ በህመም ላይ ያሉትን፣ በስቃይ ላይ ያሉትን፣ በስደት ላይ ያሉትን፣ በጦርነት ላይ ያሉትን፣ በሕክምና ላይ ያሉትን፣ በሀዘን ላይ ያሉትን፣ በረሃብ በጥማት ላይ ያሉትን ወገኖቻችንን ሁሉ አምላካችን እግዚአብሔር በምሕረት ዓይኑ ይመልከትልን። እኛ ክርስቲያኖች የሰው ጠላት የለንም። ጠላታችን ዲያብሎስ ነው። አምላካችን እግዚአብሔር ጠላታችን ዲያብሎስን ከፊታችን ቀጥቅጦ ረግጦ ይጣልልን።
በመውጣታችሁ በመግባታችሁ የምትሄዱበትን የምትገቡበትን ቦታ ሁሉ እግዚአብሔር አምላክ የሰላም ውሎ ያደርግላችሁ። ከእናታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ፍቅሯን ጣዕሟን በልባችን ይሳልብን ያሳድርብን። ባላችሁበት ቦታ ሁሉ እንቅፋት ሳይመታችሁ እሾህ ሳይወጋችሁ የዲያብሎስ ክፉ መንፈስ ሳይቃወማችሁ ያሰባችሁትን ሁሉ አምላካችን እግዚአብሔር ከኃጢአት በስተቀር ይፈጽምላችሁ ያሳካላችሁ። በተለይም ደግሞ በዚህ ሰዓት በሰሜኑ ኢትዮጵያ በዓለም ሁሉም ጭምር በመራብ ላይ ያሉትን ወገኖቻችን ሁሉ አምላካችን እግዚአብሔር በእውነት ሁሉንም ይመልከትልን፣ ሁሉንም ይመልከትልን። ወንዝ ያንተ ወንዝ ከዚህ ወዲህ የኔ ወንዝ ከዚህ ወዲያ ከመባባል ከመለያየት እግዚአብሔር አምላክ ሁላችን ይሰውረን። ለሁላችን የንስሐን ሞት የንስሐን ዕድሜ እግዚአብሔር አምላክ ይስጠን። እናታችን ቅድስት ድንግል ማርያም የልባችሁን ቋጠሮ ትፍታላችሁ፣ የቤታችሁን ጎዶሎ መድህን ዓለም ክርስቶስ ይሙላላችሁ። ዓለምን በአንዲት ቃል ለይኩን ብለው የፈጠሩ አጋዜተ ዓለም ሥላሴ አብ ወልድ መንፈስ ቅዱስ ይባርኳችሁ ይቀድሷችሁ። ሁላችሁንም በጣም የምወዳችሁ። እንዲህ መርቂያችሁ ገብረ ሕይወት ብላችሁ በጸሎት ካላሰባችሁ እናንተ ራስ ወዳድ ናችሁ። እናንተ ራስ ወዳድ ናችሁ። እንደዚህ መርቂያችሁ እናንተ በጸሎት ስትቆሙ ገብረ ሕይወት ብላችሁ በጸሎት ካላሰባችሁ እውነት ራስ ወዳድ ናችሁ። እና በዚህ አጋጣሚ በሁሉም ቦታ ያላችሁ ይህ መልእክት ምናልባት በዩትም የሚደርሳችሁ ምዕመናን ብቻ ሳይሆን አባቶችም ጭምር አባቶች፣ ካህናት፣ ወንድሞች፣ ዲያቆናትም በጸሎታችሁ ገብረ ሕይወት ብላችሁ እንደው አንድ ሰላም ለኪ ድገሙልኝ፣ ጸሎት አድርጉልን። አሜሪካም ይቻላል በነገራችን ላይ እንደ ዋሽንግተንም ሎስ አንጀለስም ምናምን ያላችሁ ትችላላችሁ አባቶች። አሜሪካም ያላችሁ አባቶች የእናንተን ጸሎት ይሰማል፣ ቅርብ ነው አሉ። ከዛ እና ሁላችሁም ጸሎት አድርጉልን። የዋሽንግተን ዲሲዋ ማርያም ለደጇ ታብቃን ሁላችንንም። አንዱ ምን አለ ኮሜንት ላይ ጴንጤ ነኝ ግን አሜን። እና ጋይስ በጣም ነው የምወዳችሁ። ጌታ ከሁላችን ጋር ይሁን። ደህና ሁኑልን። በቃ ሰኞ እንገናኝ። እሺ ሰኞ እንገናኝ። ባይ 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 ባይ።